እድሜያችን እያነሰ እየተቆረጠ መምጣቱ ለብዙዎች ጥያቄ ሆኗል። የብዙዎቹን በብሉይ ኪዳን የተጠቀሱትን እድሜ ስናይ እስከ 969 ድረስ ጠቀስ ሰማይ የሆኑ እድሜያቸው ከፍ ያለ ብዙ ቅዱሳን አሉ። ለምንድነው በዘመኑ እድሜያችን እስከ 99 ፈጣሪ ጸጋውና ክብሩን ከሰጠን ደግሞ እስከ 100 ዓመት ድረስ የምንኖረው? የብዙዎች ጥያቄ ሆኗል። ነገር ግን በዛሬው ዕለት የምንመለከተው እድሜያቸው ሰማይ ጣራ ለነካ ለአስሩ ለአዳም ትውልዶች በዝርዝር እንመለከታለን። እውነተኛው ከፍተኛው እድሜ ስንት ነው ለሚለው ጥያቄም ብዙ መልስ እናገኝበታለን። ማቱሳላ የእድሜ ባለቤት ትልቁ ሲሆን በጣም ከፍተኛ እድሜን ያስቆጠረ ነው። ነገር ግን የአዳምን የአስሩን ትውልዶች ስንጠቅስም ከአዳም ጀምሮ እስከ ኖህ 10ኛ ትውልድ ናቸው። ሰላም ውድ የብሪት ቲዩብ ተከታታዮቻችን፣ በዛሬው እንግዲህ በመግቢያው እንደነገርናችሁ ስለ አዳም ትውልዶችና እንደዚሁም ደግሞ ማቱሳላም የእድሜ ባለቤት ስለሆነው በዝርዝር እንመለከታለን። እስከመጨረሻው አብራችሁን ቆዩ። አዳም የመጀመሪያው ፍጥረት ሲሆን የሰው አባት ነው። ከገነት በተባረረ በደብረ ቅዱስ በቆየ ጊዜ ልጆችንም ወልዷል፣ ሴቶችንም ወንዶችንም። አዳም ሴትን ወለደ። አዳም ሴትን ከወለደ በኋላ አጠቃላይ እድሜው 930 ዓመት ሆነው። በዚህም ሞትን ተቀላቀለ። ተመልካቾቻችን፣ ሞትን ወደ ምድር የጠራው በስህተታችን ባጠፋነው ጥፋት ቢሆንም ነገር ግን የዛሬው የከፋ ነው። ከዚህም በኋላ አዳም ሴትን ወለደ። ሴትም ሄኖስን ወለደ። ሴት አጠቃላይ እድሜው 912 ነው። ከዚህም በኋላ እሱም አንቀላፋ። ሄኖስም 190 ዓመት ኖረ። ቃይናን በኋላ ወለደና መልሶ 714 ዓመት ኖረ። አጠቃላይ እድሜው 905 ዓመት ኖረ። ተመልካቾቻችን፣ የብዙዎቹ እድሜ ከፍተኛ ሰማይ ጠቀስ የሆነው በጣም ብዙዎችን ያስገርማል። እኛ እንኳን እንደዚህ አይነት የእድሜ ጸጋ ተሰጥቶን ምን እንሰራለን ብንል አንድም አናውቅም። ተመልካቾቻችን፣ ከዚህም በኋላ ሄኖስ ቃይናንን ወለደ። 905 ዓመታትን ኖሮ አረፈ። ቃይናንም 910 ዓመታትን በምድር ላይ ቆየ። በዛም መላልኤልን ወለደ። መላልኤልም 895 ዓመታትን ኖረ። በዛም ያሬድን ወለደ። ያሬድም 962 ዓመታትን ኖረ። እሱም ሄኖክን ወለደ። ከዚህም በኋላ ተመልካቾቻችን ሄኖክ ልጆችን ወልዷል፣ ሴቶችንም ወንዶችንም ልጆች ወልዷል። ቢሆንም ግን ሄኖክ ከእግዚአብሔር ጋር ትልቅ ግንኙነት ስለነበረው ተሰወረ። ሄኖስ ማቱሳላን ወለደ። ማቱሳላም 969 ዓመታትን ኖረ። ተመልካቾቻችን፣ የእድሜ ባለጸጋው ማቱሳላ ቀጣይ ትውልዱ ማን እንደሆነ እንመለከታለን። ቀጣይ
ቀጣይም ማቱሳላ ላሜህን ወለደ። ላሜህም 747 ዓመታትን ኖረ። ላሜህም ኖህን ወለደ። ኖህም የ500 ዓመት ሰው ነበረ። ኖህም ሴምን፣ ካምን፣ ያፌትንም ወለደ። ተመልካቾቻችን እነዚህ 10 የአዳም ትውልዶች የምንላቸው አዳም ሴትን ወለደ፣ ሴትም ሄኖስን ወለደ፣ ሄኖስም ቃይናንን ወለደ፣ ቃይናንም መላልኤልን ወለደ፣ መላልኤልም ያሬድን ወለደ፣ ያሬድም ሄኖክን ወለደ፣ ሄኖክም ማቱሳላን ወለደ፣ ማቱሳላም ላሜህን ወለደ፣ ላሜህም ኖህን ወለደ። እነዚህ በዝርዝር የምንመለከታቸው 7ቱ 10 የአዳም ትውልዶች ናቸው። ነገር ግን ዛሬ በዝርዝር ልንመለከተው ያሰብነው ማቱሳላ 969 ዓመት የኖረው ነው። ተመልካቾቻችን በዛሬው ትልቅ ጥያቄ የሚሆነው እነ ማቱሳላ እነ ኖህ ከፍተኛ እድሜ ሲኖሩ በዘመኑ ግን ዛሬ እድሜያችን ተቆርጦ ከ70 በላይ አንሄድም። ለምን የሚለው ጥያቄ ለብዙዎች ምላሽ የለውም። ብዙዎቻቸው በኃጢአታችን ምክንያት ነው፣ ብዙዎቻችን ደግሞ ከእግዚአብሔር በመራቃችን ነው ብለው በብዙ መጽሐፍት ጽፈዋል። ነገር ግን ምስጢሩ እስካሁን ምን እንደሆነ አልታወቀም። ከእግዚአብሔር መራቃችን ይሁን ወይስ የኃጢአታችን ብዛት ይሁን ብዙዎቻችን ያስጠይቃል። ነገር ግን በገዳማት በአድባራት ያሉ በጾም በጸሎት የጸኑ ግን እስከ ዘላለም ይቆያሉ። ይህም ማለት ከፍተኛ እድሜ ጸጋን ጨምሮላቸው እስከ 107 እስከ 105 ዓመት የኖሩ ኢትዮጵያውያን ቅዱሳን አሉ። የአዳም ትውልዶች እድሜያቸው እንዲህ ሲረዝም የመጣ ነው። ተመልካቾቻችን አዳም 930 ዓመትን ሲኖር ማቱሳላ 969 ዓመታትን ኖሯል። ትልቁ እድሜ ነው። ፈጣሪ እድሜና ጸጋ ቢሰጠን ብዙ ስራዎችን ብንሰራ ነበር። ተመልካቾቻችን ይህ ቪዲዮ ለብዙ ሰዎች ስለሚጠቅም ሼር፣ ላይክ፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ሌላ ቪዲዮ እንዲደርሳችሁ የደውሏን ምልክት መጫናችሁን አትርሱ። የዛሬው ቪዲዮ በዚሁ አብቅቷል። ሰላም፣ እግዚአብሔር ከእናንተ ጋር ይሁን።